ጀምር። እሺ እንዴት ናችሁ? ስሜ አቤኔዘር አለሙ ይባላል። ከሶፍትዌር ኢንጂነሪንግ ከአራተኛ ዓመት ማለት ነው። እኛ የተዘጋጀነው ስለ ለርኒንግ ሲሆን ለርኒንግ ላይ ደግሞ በዋነኛነት ያየነው ጉዳይ ምንድን ነው? አንደኛ ጥያቄ ነው። እሱም አንደኛ ጥያቄ ምንድን ነው? አንሱፐርቫይዝድ ለርኒንግ ነው። አንሱፐርቫይዝድ ለርኒንግ ማለት ፓተርኖችን ለርን ያደርጋል ማለት ነው። አንሱፐርቫይዝድ ለርኒንግ ኤጀንት ማለት ፓተርኖችን ለርን ያደርጋል። ፓተርን ለርን በማድረግ ደግሞ ኢንፑቶችን ይመድባል። ምን በማድረግ ነው ኢንፑቶችን የሚመድበው? ክላሲፋይ በማድረግ ማለት ነው። ኤክስፕሊትሊ ደግሞ ፊድባክ አይቀበልም ማለት ነው። ኤክስፕሊትሊ ፊድባክ አይቀበልም። ከዚህ በመነሳት እኛ የምንሰራው ከስተመር ሴግመንቴሽን ነው ማለት ነው። ለመስራት የሞከርነው ከስተመር ሴግሜንቴሽን ነው። ከስተመር ሴግሜንቴሽን ለመስራት ዳታ ሴት 200 ዳታ ሴቶችን ተጠቅመናል። ዳታ ማል ከስተመር ዳታ ሴትን ተጠቅመናል። ከኢኮመርስ ዳታ ነው የተጠቀምነው። ፎር ዳታ ሃንድሊንጉ ደግሞ የተጠቀምነው ፓንዴስ እና ነምፒን ላይብረሪዎችን ተጠቅመናል። ፎር ቪዥዋላይዜሽን ደግሞ ማልቲ ሎት ላይብረሪ እና ሲቦርን ተጠቅመናል ማለት ነው። ከዛ ቤዚክ ኮንሴፕቱ ኬሚንስ ነው ማለት ነው። አብኔዘር እና ፍቅራብ እንዳስረዱን አንሱፐርቫይዝድ ነው የመረጥነው። ከዛ አንሱፐርቫይዝድ ላይ ካስተመር ሴግሜንቴሽን ነው የምንሰራው። ካስተመር ሴግሜንቴሽን ከኔ ጋር ደግሞ የምናየው ስለ ኮዱ ነው። ቤዚክ ኮንሰፕቱን እንደተናገረው ከሚንስ ነው እና መጀመሪያ ኮዱ ላይ እንደምናየው ከጎግል ኮላብ ነው የተጠቀምነው። ከጎግል ኮላብ ፋይልስ የሚለውን ኢምፖርት በማድረግ ፋይላችንን አፕሎድ እናደርጋለን። ፋይላችን አፕሎድ ማል ካስተመር የሚለውን ከጊታብ ያወረድነውን ፋይል አፕሎድ አድረግን። አፕሎድ አድርጎ ሲጨርስ ሁለተኛው ላይ ሎድ ማድረግ ነው። ሎድ ስናደርግ መሀል ካስተመሩን ሎድ ወደ ዳታ ፍሬሙ ሎድ አድረግን። ከዛ የተወሰነ ዳታ ቪዥዋላይዝ አደረገን። ከዛ ምን እናደርጋለን? ወደ አኑዋል ኢንካም እና ስፔንዲንግ ስኮሩን በመውሰድ ዳታ ፍሬሙን ይሰራልናል ማለት ነው። ይህን ሎድ ካደረግን በኋላ ቀጥታ ሎጂኩን ከሚንስ ነው የተጠቀሙ። ከሚንስ ማለት አንድ ኢንፑቱን ይቀበልና ኢንፑቱን ምን ያደርጋል? ከሴንተር ጋር ያለውን ሚኒማይዝ ያደርጋል። ከዛ ወደ ኒረስት ሴንተር አሳይን ያደርግልናል ማለት ነው። ይህን ሎድ ካደረግን በኋላ ራን ካደረግን በኋላ ሲጨርስ ወደ ኢንፑቱን ከካስተመር እንዲቀበል አደረግን። አኑዋል ኢንካሙን ለምሳሌ 70 ብናስገባ በዶላር ነው። $70 አኑዋል ኢንካም ከሆነ ከዛ ስፔንዲንግ ስኩዌሩ 40 ከሆነ 40ውን ብናስገባ የኛ አሁን እንትኑ ካስተመር ሴግሜንቴሽኑ ክላሲፋይ ወይም ክላስተር ያደርግልናል ማለት ነው። አሁን ክላስተር ያደርገው ቢሎንግ ቱ ዜሮ ነው የሚለው። ዜሮ ደግሞ ምንድነው? ላው ኢንካም እና ሃይ ስፔንዲንግ ያለው ነው ማለት ነው። እና ሁለተኛ አንድን ክላስተር ቢያደርግ ሃይ ኢንካም እና ላው ስፔንዲንግ ሬት ነው ያለው። ከዛ ሶስተኛ ደግሞ ክላሲፋይ ወይም የሚመድበው ሃይ ኢንካም እና ሃይ ስፔንዲንግ ላይ ብሎ በሶስት ክላስ ነው የሚመድበው ማለት ነው። የኛ አሁን ባስገባነው መሰረት ወደ ዜሮ ክላስተር ነው የመደበው። ፐርፌክት መሆን አይጠበቅበትም፣ ያው ገና እየተማረ ስለሆነ በዛ መሰረት ነው የሰራ ነው። ቴንኪው